ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው የምቆየው ክፍሌ አለሙ ነኝ። በህዝብ ትራንስፖርት ዙሪያ የሚታዩ ችግሮችን ለመፍታት በቴክኖሎጂ የታገዙ ስራዎችን መስራት ቅድሚያ የሚሰጠው ጉዳይ መሆኑን የከፋ ዞን መንገድና ትራንስፖርት ልማት መምሪያ አስታወቀም። የዘርፉን አገልግሎት ለማዘመን በቴክኖሎጂ የታገዙ ስራዎች ላይ ትኩረት ተደርጎ እየተሰራ መሆኑንም ገልጿል። ማርሸት ሰይፉ በትራንስፖርት ዘርፍ ከህብረተሰቡ የሚነሱ ቅሬታዎችን ደረጃውን በጠበቀ መልኩ እየፈቱ ለመሄድ ከክልል ጀምሮ በተቀናጀ ሁኔታ እየተሰራ መሆኑን የከፋ ዞን መንገድና ትራንስፖርት መምሪያ ኃላፊ አቶ ዘመዲያን ዳርጌ ገልጿል። ኃላፊው አያይዘው እንዳነሱት በክልሉ ከፍተኛ የተሽከርካሪ ቁጥር ያለ መናኸሪያ በመሆኑ አሰራሩን በመጠበቅ ስራዎችን እየሰራን ነው ብለዋል። ከተማ ትራንስፖርት አለ። ከከተማም አልፎ ደግሞ ከቦንጋ ከተማ መነሻ የሚያደርጉ በዞናችን ከ16 በላይ መናኸሪያዎች መዳረሻዎች አሉ። እነዚህ ቦታዎች ላይ ስምሪት ይሰጣል። የሚሰሩ ሰፊ ስራዎች ናቸው። እዛ ውስጥ ያው በርካታ በየጊዜው በአገልግሎት ተጠቃሚውም በአገልግሎት አቅራቢውም በአገልግሎት ሰጪውም ዘንድ የሚነሱ ቅሬታዎች፣ ጥያቄዎች አሉ። እንግዲህ ብዙ ነገሮች ናቸው ትራንስፖርት ውስጥ ያሉት። ስራውም ሰፋ ስለሚል እዛ ውስጥ በየጊዜው ትራንስፖርት አገልግሎትን ለማሻሻል ለማዘመን ሪፎርም ለማድረግ ከክልል ጀምሮ የሚሰሩ በርካታ ስራዎች ስላሉ ያን ተከትለን እኛ በተቀመጠው አቅጣጫ የምናደርጋቸው እንቅስቃሴዎች አሉ። የወቅቱን ሁኔታ ባገናዘበ መልኩ የታሪፍ ማሻሻያ ከማድረግም አንጻር ስራዎች እየተሰሩ መሆናቸውን ያነሱት ኃላፊው እየታዩ ያሉ ውስብስብ ችግሮችን በየጊዜው እየገመገምን እየፈታን ነው ብለዋል። ከወቅቱ የነዳጅ ዋጋ መጨመር፣ ከኑሮ መወደድ፣ ከስፔር ፓርት መወደድ፣ ቅባት ዋጋ መወደድ፣ አጠቃላይ እዚህ ሁኔታ ውስጥ ሆነ ደግሞ የህብረተሰቡ ደግሞ መንግስት በሚያወርዱ አካሄድ አሰራር ተከትለን የዋጋ የታሪፍ ማሻሻያ እናደርጋለን። ያን ተከትለ ደግሞ መናኸሪያ ውስጥ ስትወርድ ያን እንዲያቀላጥፉ እንዲሰሩ አገልግሎት እንዲሰጡ የሚገቡ በዲጂታል የተደራጀ ካምፓኒ አለ። ከትርፍ ጭነትና አላግባብ ታሪፍ ጭማሪ ጋር ተያይዘው የሚነሱ ቅሬታዎችን እየፈቱ ከመሄድ አንጻር በየደረጃው ያሉ የህግ አስከባሪ ጋር በቅንጅት መስራት ላይ ትኩረት ተደርጎ እየተሰራ መሆኑን ያነሱት ኃላፊው ችግሮችን ለማረም በምናደርገው ጥረት ላይ ህዝቡ መደገፍ እንዳለበትም አሳስቧል። ትራንስፖርት አገልግሎት ላይ ትርፍ ጭነት ከታሪፍ በላይ በማስከፈል በአግባቡ ተቆጣጣሪዎች ዘንድ የሚኖር ቁጥጥር ችግር የሚኖር እዛው አገልግሎት ሰጪዎች አካባቢ የሚታዩ ጉለቶች ሲኖሩ እኛ በየደረጃ ባለ መዋቅር እየገመገምን ለማስተካከል ለማረም በምናደርገው ጥረት ሁሉ የተጠቃሚው ድጋፍ ለኛ ወሳኝና አቅም ነው። እንግዲህ ተጠቃሚ ተበደልኩ፣ ችግር ደረሰብኝ፣ ተባባሪ መሆን አልችልም በሚል አቋም ከህግ አስከባሪው ጋር ከአገልግሎት እንዲያስተባብር ከተቀመጠው አካል ጋር እየተናበበ መስራት የማጋለጥ ስራ በአቋም ካልተሰራ ትርፍ ከከፈልክ በኋላ የሆነ ነገር ካረክ በኋላ እንደዚህ ተደረኩ እንደዚህ አደረኩ ብለህ ብቻ ችግሩ አይፈታም ማለት ነው። በቦንጋ ከተማ በቅርቡ የታክሲ አገልግሎት ለማስጀመር ዝግጅት እየተደረገ መሆኑን ያነሱት ኃላፊው ይህም ተግባር በከተማ ውስጥ የሚታዩ የትራንስፖርት እጥረትን ለመፍታት ሚናው የጎላ ነው ብሏል። የአካባቢውን ሰላምና ደህንነት ለማስጠበቅ ሁሉም ማህበረሰብ ከጸጥታ አካላት ጎን እንዲሆን የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት ጥሪ አቀረበ። ጽሕፈት ቤቱ የማህበረሰብ ደህንነት ፓትሮል ቅኝት አባላት ምረቃና የአልባሳት ፕሮግራም በገዳም ይጊቶ አካሂዷል። ዘገባው የከፋ ዞን ፖሊስ ነው። ብሩክታይት ብርሃኑ በምረቃ ስነ ስርዓቱ ላይ የሀገር ሽማግሌዎችና ባለድርሻ አካላት የተሳተፉ ሲሆን በዚሁ ጊዜ ንግግር ያደረጉት የቦንጋ ከተማ አስተዳደር ፖሊስ አዛዥ ዋና ኢንስፔክተር መለሰ ጌታቸው እንዳሉት የማህበረሰብ አቀፍ ወንጀል መከላከል አካላትን መምረጥ ያስፈለገበት ዋና ዓላማ ህዝቡ የሰላም ባለቤት ሆኖ ከጸጥታ አካላት ጎን በመሆን የራሱን ሰላም እንዲጠብቅ ለማስቻል ነው ብለዋል። በቀጠናው ከ12ቱ መንደሮች 57 የማህበረሰብ ደህንነት ፓትሮል ቅኝት አባላት የተመረቁ ሲሆን ለአባላቱ የአንጸባራቂ ልብስ ከነመለያ ኮዳቸው ተበርክቶላቸዋል። ልብሱ የህግ ከለላ ያለበት መሆኑን ያስረዱት አዛዡ የለበሱትን አካላት ተግባር ማደናቀፍ በህግ የሚያስጠይቅ መሆኑን አስረድተዋል። የተሰጣቸውን አንጸባራቂ ልብስ ለብሰው ባልተፈለገ ቦታ መዋል የማይቻል መሆኑንም አባሉ መገንዘብ እንዳለበት አሳስበዋል። የቀጠና አስተዳዳሪ አቶ ሁሴን ከድር በመልእክታቸው ተግባሩ የአካባቢውን ማህበረሰብ ሰላም የበለጠ ለማጠናከር ያለመ በመሆኑ የደህንነት አባሉ በሚሰጡት አቅጣጫዎች መሰረት ተግባራቸውን እንዲፈጽሙ አሳስበዋል።
የከተማ አስተዳደር ፖሊስ ጽሕፈት ቤት ወንጀል መከላከል ኃላፊ ዋና ሳጅን አገኘሁ ማሪቶ የተመረጡ አባላት ዋና ተግባራቸው የማህበረሰብ አቀፍ ቅድመ ወንጀል መከላከልን መሰረት ያደረገ መሆኑን ጠቁመው ስለ ተግባራቸው ግንዛቤ የጨበጡ መሆናቸውን በሰነዱ አስረድተዋል። አያይዘው የተመረቁ ፓትሮል ቅኝት አባላት ከቀጠናው ፖሊስ ጋር ቀንና ሌሊት ተቀናጅቶ መስራት እንዳለባቸው አሳስበዋል። ከተሳታፊዎቹ መካከል አንዳንዶቹ በሰጡት አስተያየት የወለዱትን ለማሳደግ ያፈሩትን ሀብት ለመጠቀምና ሌሎች የትኛውም ሰብአዊ ተግባራትን ሁሉ ለማከናወን ሰላም መሰረት መሆኑን ገልጸዋል። የቦንጋ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለማየሁ ሰለሞን በበኩላቸው የተመረጡ አካላት ብቻቸውን ሳይሆን ሁሉም አካላት በየአካባቢውና በየሃይማኖት ተቋማቱ ስለ ሰላም ዘብ መቆምና መስበክ እንዳለበትም ጥሪ አቅርበዋል። በመጪዎቹ 10 ቀናት የበልግ ዝናብ በአብዛኛዎቹ የበልግ አብቃይ የኢትዮጵያ አካባቢዎች ላይ እየተጠናከረና እየተስፋፋ እንደሚሄድ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበ። በእነዚሁ ቀናት የበልግ አብቃይ አካባቢዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ብሏል ኢንስቲትዩቱ። ምህረት ማሞ በበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙም ነው የተገለጸው። በተጨማሪም በውሃ አካላትና በከባቢ አየር ውስጥ ከሚጠናከሩ የሜትሮሎጂ ገጽታዎች ላይ በመነሳት ምስራቅ ሸዋ፣ አዲስ አበባ፣ ምስራቅ አማራ፣ ሐረር፣ ድሬዳዋና አይሻ የሀገሪቱ አካባቢዎች ላይ ቅጽበታዊ ጎርፍን ሊያስከትል የሚችል ከባድ መጠን ያለው ዝናብ እንደሚያገኙ ጠቁማሉ ብሏል ኢንስቲትዩቱም። በአጠቃላይ በሚቀጥሉት ቀናት ከኦሮሚያ ክልል ቄለም ወለጋም ምዕራብ ወለጋ፣ ቡኖ በደለም፣ ኢሉባቦር፣ ጅማ፣ ሁሉም የሸዋ ዞኖች፣ አርሲና ምዕራብ አርሲ፣ ባሌና ምስራቅ ባሌ፣ ጉጂና ምዕራብ ጉጂ፣ ቦረና፣ ምዕራብና ምስራቅ ሐረርጌ እንዲሁም ሐረርና ድሬዳዋ፣ አዲስ አበባ ከአማራ ክልል የሰሜንና የደቡብ ወሎ ዞኖች፣ የሰሜን ሸዋ የኦሮሚያ ልዩ ዞን ብዙ ቦታዎችን እንደሚያዳርስ የተስፋፋ ዝናብ የሚኖራቸው ሲሆን በአንዳንድ ስፍራዎች ላይም ደግሞ ከባድ መጠን ያለው ዝናብ እያገኛለም ተብሏል። በተመሳሳይ የአፋር ክልል ዞኖች፣ በትግራይ ክልል የደቡብ ምዕራብ ማዕከላዊ ምስራቅ ትግራይ ክልል፣ የደቡብ ምዕራብ ክልል ማዕከላዊ የምስራቅ ትግራይ ክልል ዞኖች፣ የደቡብ ኢትዮጵያ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል ዞኖች፣ የማዕከላዊ ኢትዮጵያ ክልል ዞኖች፣ የሲዳማ ክልል ዞኖች፣ የሶማሌ ክልል ዞኖች በተመሳሳይ መጠን ያለው ዝናብ እንደሚያገኙ ተጠቅሟል። በተጨማሪም የአማራ ክልል ምስራቅና ምዕራብ ጎጃም፣ የደቡብ መካከለኛ የሰሜን ጎንደር ዞኖች፣ የባህር ዳር ዙሪያና በተጨማሪም የአማራ ክልል ምስራቅና ምዕራብ ጎጃም፣ የደቡብ መካከለኛና የሰሜን ጎንደር ዞኖች፣ የባህር ዳር ዙሪያ የዋግ ኽምራ ዞኖች፣ ከጋምቤላ ክልል የሜዥንግ ዞኖች፣ የቤንሻንጉል ክልል ዞኖች፣ የአሶሳ የማዕኮም ልዩ ወረዳም፣ የትግራይ ክልል የመካከለኛ ትግራይ ዞን ከቀላል እስከ መካከለኛ መጠን ያለውን ዝናብ እንደሚያገኙ ከኢንስቲትዩቱ ያገኘነው መረጃ ያመለክታል ሲል ፋና ዘግቧል። ክቡራን ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆየው። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።